ፋኖ ማን ነው? እንዴትስ ተመሰረተ? ለምን እስከዛሬ በኢትዮጵያ ፖለቲካ ደህንነት ውስጥ በጣም የሚነገር ርዕስ ሆኗል? በዚህ ቪዲዮ ፋኖ ከታሪካዊ መነሻው ጀምሮ እስከዛሬ ያለውን ሁኔታ በተመጣጣኝና በታሪካዊ ቅደም ተከተል እንመለከታለን። ፋኖ የሚለው ቃል በተለይ በአማራ ክልል የረጅም ታሪክ ያለው ስም ነው። በጥንት ዘመን ፋኖ የሚባሉ ወጣቶች ሀገራቸውን ለመከላከል በፈቃደኝነት የሚወጡ ነበሩ። በ1896 ዓ.ም የአድዋ ጦርነትና በ1935 እስከ 1941 የጣሊያን ወረራ ወቅትም በብዙ ታሪካዊ መዝገቦች ውስጥ ፋኖ በመባል የሚታወቁ ፈቃደኛ ተዋጊዎች እንደነበሩ ይጠቀሳል። በዘመናዊ ኢትዮጵያ ውስጥ የፋኖ መነሳሳት ከ2016 ዓ.ም ጀምሮ በአማራ ክልል የነበሩ የፖለቲካ የደህንነት ውጥረቶች መካከል ፋኖ እንደ አካባቢያዊ የታጠቀ ቡድን በስፋት መጠቀስ ጀመረ። ደጋፊዎቹ የአካባቢ ደህንነትን ለመጠበቅ እንደተደራጀ ይገልጻሉ። ሌሎች ግን በሀገሪቱ የጸጥታ ሁኔታ ላይ ውስብስብ ተጽዕኖ እንዳለው ያመለክታሉ። በሰሜን ጦርነት ውስጥ ያለው ሚና ከ2020 እስከ 2022 በተካሄደው የሰሜኑ ጦርነት ወቅት የፋኖ አባላት ከኢትዮጵያ መከላከያ ኃይልና ከአማራ ልዩ ኃይል ጋር በአንዳንድ ግንባሮች ተዋግተዋል። በዚያ ወቅትም የፋኖ ስም በሀገር ውስጥና በውጭ በስፋት ታወቀ። ከፕሪቶሪያ ስምምነት በኋላ በ2022 የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ በአማራ ክልል ውስጥ አዲስ ውጥረቶች ተፈጠሩ። በ2023 የፌዴራል መንግስት ክልላዊ ልዩ ኃይሎችን ለማዋሃድ የወሰደው ውሳኔ ክርክር አስነሳ። ከዚያ በኋላ በአማራ ክልል በመንግስት ኃይሎችና በፋኖ መካከል ግጭቶች ተከሰቱ። አሁን ያለው ሁኔታ እስከ 2026 ድረስ በአማራ ክልል በአንዳንድ አካባቢዎች የጸጥታ ችግሮችና ግጭቶች በየጊዜው እየተዘገቡ ነው። መንግስት ፋኖን ህገወጥ የታጠቀ ቡድን እንደሆነ ይገልጻል። የፋኖ ደጋፊዎች ግን እንደ አካባቢያዊ ራስን መከላከል ኃይል ያቀርቡታል። በግጭቶቹ ምክንያት የሰብአዊ ችግሮች፣ መፈናቀልና ኢኮኖሚ ተጽዕኖ እንዳለ በተለያዩ ሪፖርቶች ተገልጿል። ፋኖ ከታሪካዊ ፈቃደኛ ተዋጊዎች ስም ጀምሮ በዘመናዊ ኢትዮጵያ ውስጥ በጣም የሚያነጋግር ጉዳይ ሆኗል። ስለ ፋኖ ያሉ አመለካከቶች ይለያያሉ። አንዳንዶች እንደ ራስን የመከላከል ኃይል ሲያዩት፣ ሌሎች ደግሞ እንደታጠቀ ቡድን ይገልጹታል። የሁኔታው መፍትሄ በብዙ ተንታኞች እይታ በውይይት በሰላማዊ መንገድና በፖለቲካዊ መፍትሄ እንደሚገኝ ይጠቀሳል። እርስዎ ስለዚህ ጉዳይ ምን ያስባሉ? አስተያየቶን በኮሜንት ያጋሩ። ተጨማሪ ታሪካዊ ወቅታዊ ዘገባዎች ለማግኘት ሚላቲውን ሰብስክራይብ ማድረግ አይርሱ።